በደቡብ አትላንቲክ ውቅያኖስ እንደሚገኝ ይነገርለታል። ሰዎች በልባቸው የሚያስቡትን ሁሉ በዓይናቸው ይመለከቱበታል። የትም የማይገኝ አስደናቂና ማራኪ እንስሳቶችም መኖሪያቸው አድርገውታል። እንደ ወርቅ የሚያበሩ እንስሳቶችና ሐይቆች ውበትን አጎናጽፈውታል። በዛሬው ቪዲዮአችን ከዓለም ካርታ ላይ ራሱን ስለሰወረው ስለዚህ አስደናቂ ደሴት በጥልቀት የምንመለከት ይሆናል። ይህ ደሴት በዓለም ካርታ ላይ የማይታይ አስደናቂ ደሴት ነው። በደቡብ የአትላንቲክ ውቅያኖስ እንደሚገኝ ይነገርለታል። ነገር ግን ትክክለኛውን አቅጣጫውን የሚያውቅ ማንም አልተገኘም። ደሴቱ በተፈጥሯዊ ውበት የተሞላ ነው። ዙሪያውን በጥሩ ሰማያዊ ባህር የተከበበ ሲሆን ውሃው እንደ መስታወት ግልጽ ነው። በመሬቱም ላይ የማይታዩ አበባዎች፣ የሚያበሩ ዛፎችና ሙሉ ቀኑን ዘልቆ የሚቆይ ደመና ባለቤት ነው። በደሴቱ የሚገኙ እንስሳቶችም ለዚህ ዓለም አዲስ ዝርያዎች ናቸው። አንዳንዶቹ በጭራሽ በሌላ ቦታ ያልታዩ ብሩህ ክንፍ ያላቸው ወፎች እንዲሁም በሌሊት የሚበሩ ትናንሽ እንስሳቶች ናቸው። አንድ ወቅት በዚያ የነበሩ ሰዎች መንፈሳዊ ዕውቀትን በመፈለግ ደሴቱን ይጠቀሙበት እንደነበረ ታሪክ ይናገራል። ከዚህም በኋላ ደሴቱ ከዓለም ይደበቅ ጀመር። ከዚያም በኋላ ደሴቱን አግኝተው ወደዛ ደሴት የሚሄዱ ሰዎች የሚያገኙት በረከት እጅጉኑ የሚያስገርም ነበር። በዚህ ምክንያት የመንፈስ ደሴት ብዙ ሰዎች በሕልማቸው ውስጥ ብቻ የሚያዩት ቦታ ሆኖ ቀርቷል። እውነታው ይህ ቦታ አለ ወይስ በመንፈስ ብቻ የሚታይ ነው? ማንም በትክክል አያውቅም። በዚህ የመንፈስ ደሴት ላይ የሚገኘው አየር እንደ እንባ የተለወጠ ነው። ከጠዋት ጀምሮ በደሴቱ ላይ ጭጋግ ይሰፍራል። የእናትን እጅ የሚያስታውስ ለስላሳና ምቹም ነው። በማታ ግን አየሩ በብርሃን ይበራል። ወፎችም እንደ ከዋክብት የሚያበረውን ክንፋቸውን አንስተው መብረር ይጀምራሉ። ደሴቱ በሁሉም አቅጣጫ በውሃ የተሞላ ነው። ትናንሽ ወንዞች ከተራራው ራስ ላይ ይመነጫሉ። ውሃው እንደ ወርቅ ያበራል፣ ሲንቀሳቀስም የተለየ ድምፅ ያሰማል። አንዳንድ ታሪኮች ደግሞ ውሃው ሲንቀሳቀስ የሚያወጣው ድምፅ የደሴቱ መንፈስ የሚናገረው ነው ብለው ያምናሉ። በደሴቱ ውስጥ ያሉ እንስሳቶች በሌሎች ቦታዎች የማይታዩ ከመሆናቸው የተነሳ ቦታው በሕልም የሚታይ እንጂ በእውነተኛ ዓለም የሚገኝ አይደለም አስብሎታል። ከነዚህም አስደናቂ ፍጥረቶች መካከል የብር ክንፍ ወፎች በማታ ብቻ የሚበሩ እናም በብርሃን የተሞላ ክንፍ ያላቸው በመባል ይታወቃሉ። ከነዚህ ሁሉ የሚደንቅ ግን አንድ እንስሳት አለ። እሱንም የወርቅ እባቦች ይሏቸዋል። እኚህ እባቦች እንደ ሌሎች እባቦች አይደሉም። በደስታ ይንቀሳቀሳሉ እናም ከደሴቱ አበባን ይበላሉ። ምን ይሄ ብቻ! ቦታውን አግኝተው ወደዚህ ደሴት እግረው ካመራዎት እንደ የውሃ አንበሳ ያሉ አስደናቂ ፍጥረቶችን ይመለከታሉ። በሐይቁ አጠገብ የሚኖሩና ከባህር ውስጥ የሚወጡ አንበሶችንም ያያሉ። እነኚህ አንበሶች ታላላቅ እንስሳቶች በመባል ይታወቃሉ። እነዚህን እንስሳቶች የሚመስል እንስሳ በሌላ ዓለም በፍጹም አይገኝም። አበቦች ደግሞ አዲስ መልክ አላቸው። አንዳንዶቹ በቀን እንዲከፈቱ በማታ እንዲዘጉ የሆኑ ናቸው። አንዳንዶቹ ግን የድምፅ አበባ ተብለው ይጠራሉ። በንፋስ ሲንቀሳቀሱ ድምፅን በማውጣት ይዘምራሉ። በደሴቱ መሬት ላይ ያለው አፈር በስርየት የተዘረጋ ነው። ማንኛውም ዘር በዚያ ከወደቀ በአንድ ቀን ይበቅላል። ምክንያቱም እንደሚታሰበው መሬቱ ከአሳይ መንፈሶች የተባረከ መሬት ነው። በአብዛኛው ቀን ደሴቱ ጸጥታ የሰፈነበት ይሆናል። ነገር ግን አንዳንድ ጊዜ በየዓመቱ እንደ መንፈሳዊ ክርክር ያለ የተፈጥሮአዊ ንፋስ ይመጣል። በዚያም ጊዜ ዛፎች ይዘምራሉ፣ ባህሩ ይደፈርሳል፣ ደሴቱም ይንቀጠቀጣል፣ ሊወድምም ይመስላል። በአጠቃላይ ይህ የመንፈስ ደሴት በዓለም ካርታ ላይ የማይታይ ቦታ ነው። ነገር ግን በልባችን ቦታ ያለው እጅግ ድንቅ ስፍራ ሲሆን ማንም በእግሩ መድረስ ግን አይችልም። ነገር ግን በሐሳብ ጥልቀት በመጓዝ ማየት እንችላለን። ጸጥታው ፍርሃትን የማይጭር፣ ድምፁ ሳይጎረብጥ በጆሮ የሚፈስ፣ ሰላሙ እንደ ጸዳል የሚያወራ ቦታ ነው።
ደሴቱ በሙሉ በሕይወት ነፃነት የተሞላ ሲሆን የሐይቁ ውሃ ግልጽና እውነትን አሳይቶ ወደ ራስ ልብ መለስ ማድረግ የሚችል ኃይል ያለው ድንቅ ደሴት ነው። ነፋሱም ድንጋጤን የሚጭር ሳይሆን ሕይወትን የሚያድስ ነው። ዛፎች ላይ የሚኖሩ እንስሳቶችም የዓለምን ተስፋ ብስራት ሊያሰሙ እንደተፈጠሩ አይነት ናቸው። አንዳንዶቹ በብርሃን እንደ ከዋክብት ይበራሉ፣ አንዳንዶቹ ደግሞ በጸጥታ የመንፈስ ዜማ ይዘምራሉ። የደሴቱ መሬት የባርነት መሰንቆን የፈታ ነው። እዚያም ሞት አይገኝም። ሕይወት በሁሉም ውስጥ ይፈሳል። ዘሮች በአንድ ቀን ይበቅላሉ። የነፋሱም ዝምታ እንደ መንፈስ ንግግር ይሰማል። በደሴቱም ላይ ቃል እንደ ድምፅ ይሰራል። በእነዚህ ባህሪያት መካከል ደሴቱ ለተሰማው ልብ ብቻ የሚከፈት መናኸሪያ ነው። እውነትን መፈለግ ላይ የቆመ ሰው ሊያገኘው ይችላል። መመልከት ብቻ አይደለም፣ ማስተዋል ነው። መድረስም ብቻ ሳይሆን መቀመጥን ይጠይቃል። መንገድ ብቻ አይደለም፣ መዝለቅ ነው። እንደ ህልም የሚታይ ነገር ግን ከህሊና እውነት የማይለይ የመንፈስ ደሴት። ታዲያ ይህንን የመሰለ አስደናቂ ስፍራ ለምን ተሰወረ? ለምንስ ከዓለም ካርታ ላይ እንዲነሳ ተደረገ? ጥያቄውን ለእናንተ ትቼዋለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ።